በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዚህ መንፈሳዊ ቻናል ተከታታዮች እንኳን በደህና መጡ። በዛሬው ልዩ መርሃ ግብራችን የሰው ልጅ ተስፋ የንጽህናና የቅድስና ተምሳሌት የሆነችው የቅድስት ድንግል ማርያም ታሪክ ነው። ይህም የጾመ ፍልሰታ ታሪክ ነው። በኦርቶዶክስ ተዋሕዶ ቤተ ክርስቲያን ተደንግገው ከሚጾሙ አጽዋማት መካከል አንዱ የሆነውን የሐዋርያትን ሱባኤ ወይም የጾመ ፍልሰታን የስም ትርጓሜ፣ ጾሙ እንዴት እንደተጀመረ፣ ድንግል ማርያም በዚህ ምድር ላይ ስንት ዓመት እንደኖረች፣ የረፍቷ ታሪክ ምን ይመስላል የሚሉትን ጥያቄዎች በቅዱሳን ታሪክና በቤተ ክርስቲያን ትምህርት መሰረት በስፋት እንመለከታለን። ይህንን ጾም ስንጾም ታሪኩን ማወቅ ግድ ይለናልና ሁላችንም እስከ መጨረሻ ከኛ ጋር በመቆየት የጾመ ፍልሰታን አንድምታ ይማሩ። የእርሷም ጸሎትና አማላጅነት ከሁላችን ጋር ይሁን፣ አሜን። ውድ የልዑል እግዚአብሔር ቤተሰቦች ይህ መንፈሳዊ ቻናል ለብዙዎች እንዲደርስ ቪዲዮውን ላይክ፣ ሸር፣ ሰብስክራይብ በማድረግ እንዲሁም በኮሜንት መስጫ ላይ አሜን እያላችሁ በመጻፍ የዚህ መንፈሳዊ ቻናል ቤተሰብ እንድትሆኑ በእግዚአብሔር ስም እንጠይቃለን። ሕሊናችን ሰብሰብ አድርገን ወደ ትምህርቱ እንግባ። ጾመ ፍልሰታ። ፍልሰታ የሚለው ቃል ፈለሰ ከሚለው የግዕዝ ቃል የተገኘ ሲሆን ትርጉሙ ከአንድ ቦታ ወደ ሌላ ቦታ መሻገር፣ መፍለስ ወይም ከመቃብር ተለይቶ ወደ ሌላ ማዕረግ ማለት ነው። በኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምሮ ደግሞ ፍልሰታ ሲባል የእመቤታችን የቅድስት ድንግል ማርያም ሥጋ ከመቃብር ተለይቶ ወደ ሰማይ የመፍለሱ የመነሳቱና የማረጉ ታላቅ ምስጢር ነው። ይህ ጾም በየዓመቱ ከነሐሴ 1 ቀን እስከ ነሐሴ 16 ቀን ድረስ በታላቅ ጉጉት ይጾማል። ሕፃን፣ አዋቂ፣ ደካማውና ብርቱ ሳይቀር በጉጉት የሚጠብቁት ልዩ የቃል ኪዳን ወቅት ነው። የነገረ ማርያም ታሪክ እንደሚነግረን የዓለምን መድኃኒት በሥጋ የወለደችው ድንግል ማርያም በዚህ ምድር ላይ የኖረችው በአጠቃላይ 64 ዓመት ነው። እነዚህ የሕይወቱ ዓመታት በአራት ታላላቅ ምዕራፎች የሚከፈሉ ናቸው። የመጀመሪያዎቹ 3 ዓመታት በእናትና በአባቷ በተቀደሱት በኢያቄምና በሐና ቤት በደስታ ያደገችበት ዘመን ነበር። ከዚህም በኋላ በእግዚአብሔር ፍቃድ በቤተ መቅደስ ገባች። በዚያም ንጽሕናዋን ጠብቃ ከመላእክት ምግብ እየተመገበች ለ12 ዓመታት ኖረች። ይህ የሕይወቷ ሁለተኛው ምዕራፍ ነው። ከዚህም በኋላ የዓለምን ድኅነት የምታበስርበት ጊዜ ደረሰ። እመቤታችን ቅድስት ድንግል ማርያም ጌታችንና መድኃኒታችን ኢየሱስ ክርስቶስን ጸንሳ ወለደች። ከልጇ ከወዳጇ ጋር በዚህ ምድር ላይ ለ33 ዓመት ከ3 ወር አብራ ተጓዘች። ስደቱንም መከራውንም ታምራቱንም አብራየች። ልጇ በመስቀል ላይ ሆኖ እነኋት እናትህ ብሎ ለአደራ ለሚወደው ደቀ መዝሙሩ ለዮሐንስ ወልደ ነጎድጓድ ሰጣት። ከዚህም በኋላ ባለው አራተኛ ምዕራፍ በዮሐንስ ቤት 15 ዓመት ከ9 ወር በጸሎትና በሱባኤ ቆየች። በአጠቃላይ እነዚህን 64 ዓመታት በምድር ላይ ከኖረች በኋላ የሰው ልጅ ሁሉ መሻገሪያ የሆነው የሞት ሰዓት ደረሰ። ዓመተ ምሕረቱ 49 ነበር። ወሩ ደግሞ ጥር ነበር። በጥር 21 ቀን የእመቤታችን የረፍቷ ጊዜ እንደደረሰ እግዚአብሔር አምላክ ገለጠላት። መላእክት በሰማይ አሸበሸቡ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከእልፍ አእላፍ ቅዱሳን መላእክት ጋር ከሰማየ ሰማያት ወረደ። የእናቱን ቅድስት ድንግል ማርያምን ነፍስ ሥጋዋን በክብር ፈትቶ በሰማያዊ እቅፍ ተቀበላት። ሥጋዋ ግን በምድር ላይ እንደተኛ ሰው ሆኖ ቀረ። ሐዋርያት በአንድነት ተሰበሰቡ። የዓለምን እናት በሞት በመለየታቸው እጅግ ምርር ብለው አለቀሱ። ነገር ግን የእግዚአብሔርን ፍቃድ እያሰቡ ቅዱስ ሥጋዋን በክብር ገንዘው ወደ ጌቴሰማኒ መቃብር ሊቀብሩ በቃሬዛ ተሸክመው ጉዞ ጀመሩ። ኢየሩሳሌም በሐዋርያት ለቅሶና በዝማሬ ድምፅ ተሞላች። ነገር ግን ይህን ታላቅ ክብር የማይወዱ በቅናትና በምቀኝነት ልባቸው የታወረ የአይሁድ ካህናትና ባለሥልጣናት በምስጢር ተሰበሰቡ። በክፋትም እንዲህ አሉ። ቀድሞ ልጇን ሰቅለነው እርሱ ግን ከሙታን ተነሳ፣ ወደ ሰማይ አረገ እያሉ ሕዝቡን በሙሉ አስከተሉ። አሁን ደግሞ የእሷን ሥጋ በክብር ቀብረው መቃብሯ ላይ ታምራትን ሊያደርጉና ታሪክን ሊያሰፉ ነው። ይህማ መሆን የለበትም። ሥጋዋን ከሐዋርያት እጅ ቀምተን በእሳት ማቃጠል አለብን ብለው ተስማሙ። ከመካከላቸው ታውፋንያ የተባለ እጅግ ጉልበተኛና ጨካኝ አይሁዳዊ ወደፊት ወጣ። ይህንን ሥራ ለእኔ ተውልኝ አለ። ሐዋርያት የእመቤታችንን ሥጋ ተሸክሞ እየሄዱ ሳለ ታውፋንያ በከፍተኛ ፍጥነት እየሮጠ ወጣ። በጭካኔም የእመቤታችን ሥጋ ያረፈበትን ቃሬዛ በሁለት
እጆቹ በኃይል ጨበጠው፣ ሊገለብጠውም ሞከረ። ነገር ግን የእግዚአብሔር ፍርድ ፈጣን ነበር። የሰማይ መላእክት የእመቤታቸውን ክብር አሳልፈው አልሰጡም። በዚያው ቅጽበት የማይታይ መለኮታዊ ሰይፍ መጣና የታውፋንያን ሁለት እጆች ከክንዱ ላይ ቆረጣቸው። የተቆረጡት እጆቹ ከቃሬዛው ላይ ተንጠልጥለው ቀሩ። እርሱ ግን እጆቹ ተቆርጠው ደሙ እየፈሰሰ በምድር ላይ ወደቀ። በከፍተኛ ስቃይና ጩኸት መጮህ ጀመረ። ታውፋንያ በሰራው በደል ክፉኛ ተጸጸተ። ወደ ሐዋርያትና ወደ እመቤታችን ሥጋ እየተመለከተ የአምላክ እናት ሆይ ማሪኝ፣ እባካችሁ ቅዱሳን ሐዋርያት ጸልዩልኝ እያለ ምሕረትን ለመነ። ሐዋርያትም ቃሬዛውን አቁመው ወደ እግዚአብሔር ጸለዩለት። የተቆረጡት እጆቹ ተመልሰው ከሰውነቱ ጋር ተጣበቁ። ሙሉ በሙሉ ድኖለት እርሱም የእመቤታችንን አምላክ አመሰገነ። ይህ የአይሁድ ክፋትና ሁከት በበረታበት ሰዓት እግዚአብሔር አምላክ የእናቱን የቅድስት ድንግል ማርያምን ሥጋ በምድር ላይ ባሉ ጨካኞች እጅ እንዲወድቅ አልፈቀደም። ወንጌላዊ ቅዱስ ዮሐንስን ጨምሮ ሐዋርያት ምን ማድረግ እንዳለባቸው ግራ ተጋብተው ሳለ ድንገት የእግዚአብሔር መላእክት በብርሃን ወረዱ። የእመቤታችንን የከበረ ሥጋ ከሐዋርያት እጅ ነጥቀው ወደ ሰማይ ወደ ገነት ወሰዱት። በዚያም በገነት መካከል በምትገኘውና ሕይወትን በምትሰጠው በዕፀ ሕይወት ስር በክብር አስቀመጡት። ሐዋርያት በምድር ላይ ብቻቸውን ቀሩ። እመቤታችን ከእነርሱ በመለየቷ ሥጋዋም የት እንዳለ በትክክል ባለማወቃቸው እጅግ ታላቅ ሐዘን ውስጥ ወደቁ። ሆኖም ግን ምስጢር ሰሚውና ተወዳጁ ወንጌላዊ ቅዱስ ዮሐንስ በመንፈስ ቅዱስ ተመርቶ የእመቤታችን ሥጋ በገነት በክብር በመላእክት ጥበቃ ስር መቀመጡን በተመስጦ አየ። ይህንን ያየውን ታላቅ ምስጢር ለቀሩት 11 ሐዋርያት በዝርዝር ነገራቸው። ሐዋርያት ይህንን ሲሰሙ በውስጣቸው ትልቅ መንፈሳዊ ቅናት ተቀሰቀሰ። ዮሐንስ ያየውን ሰማያዊ ምስጢር እኛስ እንዴት ሳናይ እንቀራለን? የእመቤታችንን ሥጋ እግዚአብሔር አምላክ በምድር ላይ መልሶ እንዲገልጥልንና እንድንቀብራት ለምን አንለምነውም አሉ። በዚህ ውሳኔ መሰረት ሐዋርያት ከአይሁድ ዘንድ ተለይተው ወደ አንድ ስውር ቦታ በመሄድ ሱባኤ ለመያዝ ወሰኑ። ወሩ ነሐሴ ነበር። ከነሐሴ 1 ቀን ጀምረው ለ2 ሳምንታት ማለትም ለ14 ቀናት ሙሉ እህልና ውሃ ሳይቀምሱ በጾምና በጸሎት በትሕትናና በእንባ እግዚአብሔርን መለመን ጀመሩ። ይህ በክርስትና ታሪክ ውስጥ የመጀመሪያው የሐዋርያት የፍልሰታ ጾም ተብሎ የሚጠራው ታላቅ ሱባኤ ነው። በ14ኛው ቀን ነሐሴ 14 ቀን ላይ እግዚአብሔር አምላክ የሐዋርያትን የእንባ ጸሎት ሰማ፣ ልባቸውንና ፍቅራቸውን ተመለከተ። ስለዚህም መላእክትን አዝዞ የእመቤታችንን ቅዱስ ሥጋ ከገነት አውጥቶ ለሐዋርያት አስረከባቸው። ሐዋርያትም ሥጋዋን ሲቀበሉ በደስታና በእንባ ተሞሉ። በታላቅ ምስጋናና ክብር አጅበው በነሐሴ 15 ቀን በጌቴሴማኒ መቃብር ቀበሯት። ውድ የእግዚአብሔር ቤተሰቦች፣ ታሪኩ ግን በዚህ አላበቃም። የእግዚአብሔር ድንቅ ሥራ ገና ነበር። እመቤታችን በመቃብር ውስጥ ለዘላለም ትቀር ዘንድ አልተፈጠረችም። መቃብር የሕይወት እናትን ይዞ ሊያስቀራት አልቻለም። ልክ እንደ ልጇ እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ መቃብር ውስጥ የቆየችው ለ3 ቀናት ብቻ ነበር። በሦስተኛው ቀን ይኸውም በነሐሴ 16 ቀን ሞትን ድል አድርጋ ከሙታን ተለይታ ተነሳች። በሰማያዊ ብርሃንና በክብር ተሞልታ በቅዱሳን መላእክት ታጅባ ወደ ሰማይ ማድረግ ወይም መፍለስ ጀመረች። በዚህ ታላቅ ሰዓት ከሐዋርያት አንዱ የሆነው ቅዱስ ቶማስ በሀገረ ስብከቱ በህንድ ሀገር ወንጌልን አስተምሮ በደመና ተጭኖ ወደ ኢየሩሳሌም እየመጣ ነበር። ቶማስ በሰማይ ላይ እየተጓዘ ሳለ ድንገት ሰማዩ በብርሃን ሲሞላየ ቀና ብሎ ሲመለከት እመቤታችን ድንግል ማርያም በታላቅ ክብርና ግርማ መላእክት እያመሰገኗት ወደ ሰማይ ስታርግ በዓይኑ ተመለከተ። ቶማስ በባህሪው የታሪኮች መገለጥ የሚዘገይበት ሐዋርያ ነበር። ቀድሞም የጌታን ትንሣኤ ዘግይቶ አይቶ ነበር። አሁንም የእመቤታችንን ትንሣኤ ብቻውን በአየር ላይ ሲያይ ልቡ በሐዘን ተሰበረ። ከመንፈስ ትሕትናው የተነሳ ማልቀስ ጀመረ። ወዮልኝ! ቀድሞ የልጅሽን ትንሣኤ ሳላይ ቀረው፣ ዛሬ ደግሞ ያንቺን ትንሣኤ እናርገት ሳላይ ልቀር ነውን? ለምን እኔ ሁል ጊዜ አረፍዳለሁ? እያለ ምርር ብሎ አለቀሰ። እመቤታችንም የቶማስን ሐዘንና ፍቅር ተመለከተች። በደመና ላይ ሆና አጽናናችው። ቶማስ ሆይ አትዘን፣ አታልቅስ። ሌሎች ሐዋርያት መቃብሬን እንጂ ትንሣኤን አላዩም። ዛሬ ግን ይህንን ሰማያዊ ትንሣኤንና እርገቴን ያየኸው አንተ ብቻ ነህ አለችው። ለሌሎቹ ሐዋርያት ምስክር የሆነው ዘንድ በአይሁድ ልማድ የተገነዘችበትንና የተቀበረችበትን የከበረ ሰበኗን ወይም መግነዟን ከሰማይ ጣለችለት። ቶማስ ሰበኗን በፍቅርና በደስታ ተቀብሎ እየሳማትና አይኖቹ ላይ ያደረገ ወደ ኢየሩሳሌም ሐዋርያት ወዳሉበት ጉዞውን ቀጠለ። ቅዱስ ቶማስ ሐዋርያት ወደ ተሰበሰቡበት
ወዳለበት ቤት ደረሰ። ነገር ግን ያየውን ታላቅ ምስጢር ወዲያው አልነገራቸውም። ምስጢሩን በልቡ ይዞ በጥያቄ ሊፈትናቸው ፈለገ። ሐዋርያትን ቀረብ ብሎ ወንድሞቼ ሆይ የእመቤታችን ነገርስ እንዴት ሆነ? ሥጋዋን አግኝታችሁ ቀበራችኋት ብሎ ጠየቃቸው። ሐዋርያትም በኩራትና በደስታ አዎ ቶማስ ሆይ አንተ በሌለህበት እግዚአብሔር ጸሎታችንን ሰምቶ ሥጋዋን ሰጠን። እኛም በትላንትናው ዕለት ማለትም በነሐሴ 15 ቀን በጌቴሴማኒ መቃብር በክብር ቀበርናት አሉት። ቶማስ ግን ሆን ብሎ እኔ ይህን አልቀበልም፣ ሞት በጥር ነሐሴ መቃብር እንዴት ይሆናል? እኔ በዓይኔ ካላየሁ አላምንም፣ መቃብሩን ካላሳያችሁኝ አላምንም አላቸው። ሐዋርያትም በቶማስ ጥርጣሬ ያዝነው እንግዲያውስ መቃብሩን እንይ ብለው ቶማስን ይዘው ወደ ጌቴሴማኒ መቃብር አመሩ። ወደ መቃብሩም ደረሱ። የመቃብሩን ታላቅ ድንጋይ በኃይል ገለጡት። ነገር ግን ሐዋርያት ወደ ውስጥ ሲመለከቱ በድንጋጤ ደረቁ። ምክንያቱም መቃብሩ ውስጥ ያለው የመቃብሩ ጨርቅ እንጂ የእመቤታችን አስከሬን አልነበረም። መቃብሩ ባዶ ነበር። ሐዋርያት ግራ ተጋብተው እርስ በርሳቸው ሲተያዩ ቅዱስ ቶማስ ፈገግ አለ። የታዘዘውን ሰማያዊ ምስጢር የሚገልጥበት ሰዓት ደርሶ ነበርና ቶማስ እንዲህ አለ፣ ወንድሞቼ ሆይ አትደንግጡ፣ አትጨነቁ አላቸው። እመቤታችን እኮ በመቃብር ውስጥ የለችም። ልክ እንደ ልጇ በሦስተኛው ቀን ተነስታ አድርጋለች። እኔ ከመንገድ ስመጣ በአየር ላይ ስታርግ አየኋት። የሁላችሁ ትንሣኤዋን እንድታምኑ የሰጠችኝ የሰበኗ ወይም የመግነዟ ምስክር ብሎ ከቅፉ ውስጥ አውጥቶ አሳያቸው። ሐዋርያት ሰበኑን ሲመለከቱ ከመጠን በላይ ተደሰቱ። እመቤታችንን ስላከበራት እግዚአብሔር አመሰገኑ። ያንን የከበረ ሰበንም ለበረከት እርስ በርሳቸው ተከፋፍለው ወሰዱ። የሐዋርያት የመንፈስ ቅናት እጅግ ያስደንቃል። ሰበኑን ተካፍለው ከወሰዱ በኋላ በውስጣቸው ትልቅ መንፈሳዊ ጉጉትና ቅናት አደረባቸው። ቶማስ ብቻውን የእመቤታችንን ትንሣኤ አይቶ እኛ በአንድነት ያለን ሐዋርያት እንዴት ሳናይ እንቀራለን አሉ። የእመቤታችን ትንሣኤ በዓይናቸው ለማየት ከፍተኛ ናፍቆት አደረባቸው። በዚህም ምክንያት በሚቀጥለው ዓመት በነሐሴ 1 ቀን እንደገና ሁለተኛ ሱባኤ ያዙ። ልክ እንደ መጀመሪያው ሁሉ ለ2 ሳምንታት በጾምና በጸሎት ተጉ። በነሐሴ 16 ቀን ጌታችን ኢየሱስ ክርስቶስ የእናቱን የድንግል ማርያምን ልመናና የሐዋርያትን ናፍቆት ሰማ። በዚያ ታላቅ ቀን ጌታችን እመቤታችንን መንበር አድርጎ እርሷን በሰማያዊ ብርሃንና በክብር አምጥቶ ለሐዋርያት በግልጽ አሳያቸው። ሐዋርያትም የእመቤታችንን ትንሣኤ ባይናቸው አዩ። እጆቿን ስመው ባርኮቷንና ሰላምታዋን ተቀበሉ። በዚህም ልባቸው ሙሉ ሆነ። ሱባኤያቸውንም በታላቅ መንፈሳዊ ድል አጠናቀቁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ራሱ ካህን ሆኖ ቅዳሴውን ቀደሰ። ሐዋርያትን ሁሉ በዕለቱ ቅዱስ ሥጋውንና ክቡር ደሙን እንዲቀበሉ አደረገ። እመቤታችንም ከልጇ ቆርባለች፣ ቅዱስ ቁርባንን ተቀብላለች። ጌታችን መድኃኒታችን ኢየሱስ ክርስቶስም ለእናቱና ለእናታችን ለቅድስት ድንግል ማርያም ቃል ኪዳን ገብቶላታል። በዚህች ቀን የሆነ የዕርገትሽን መታሰቢያ በዓለም ሁሉ እንዲሰብኩ ልጆችሽ ሐዋርያትን አዝዣቸው ንገሪያቸው አላት። መታሰቢያሽን የሚያደርገውን ሁሉ እኔ እጠብቀዋለሁ። በዚህች ቀን ቅዱስ ቁርባንን የሚቀበለውን ኃጢአቱን እደመስስለታለሁ፣ የእሳቱን ስቃይ አያይም። የተጠሙትን ያጠጣውን ሁሉ ቸርነቴ ትጎበኘዋለች ብሎ ለእመቤታችን ለቅድስት ድንግል ማርያም ቃል ኪዳን ገባላት። የእመቤታችንን በረከት ለማግኘት የሐዋርያቱን በረከት ለመላበስ የጌታችን ምሕረትና ይቅርታን ለማግኘት እመቤታችን ቅድስት ድንግል ማርያም የልባችንን መሻት ሁሉ እንድትፈጽምልን ከነሐሴ 1 ቀን እስከ 16 ቀን ሱባኤ ገብተን የጌታችንን ምሕረትና ይቅርታ ልንማጸን ያስፈልጋል። በአጠቃላይ ጾመ ፍልሰታ ማለት የሰው ልጅ ሞት ድል መንሳቱን የድንግል ማርያም ንጽሕናና አማላጅነት እንዲሁም የእግዚአብሔርን ታላቅ ፍቅርና ቃል ኪዳን የምንማርበት ወቅት ነው። ሐዋርያት በጾምና በጸሎት የእመቤታችንን ክብር እንዳዩ ዛሬም ምዕመናን የነፍስና የሥጋ በረከትን ለማግኘት ይህንን ጾም በታላቅ እምነት ይጾሙታል። ውድ የልዑል እግዚአብሔር ቤተሰቦች የዛሬ ትምህርታችን ይህን ይመስላል። በሌላ ፕሮግራም እስክንገናኝ ቸርን ሰንብት። የእመቤታችን የቅድስት ድንግል ማርያም አማላጅነትና በረከት ከሁላችን ጋር ይሁን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።